Congratulations to Adonai. So good! So good! ሰግጠናል ደርሰንበታል የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው ሁላችሁም እንድትረጋጉ በአክብሮት እንጠይቃለን ተረጋጉ አይዞ TikTok creator of the year እሺ ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ ናፒ የታለ ቅዱስ ና ወደዚህ ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ እንኳን ደስ አለህ አዶናይ TikTok creator of the year የጂ ፓወር TikTok creative awards አሸናፊ ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ በድጋሚ እንኳን ደስ አለ እንኳን ደስ አላችሁ ሁላችሁንም በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው ሁላችሁም ደስ አለ ቴሉ Thank you. ሰግጥ እሺ ድምጤና ተቻለው እየጮኩኝ እንግዲህ ይሄው እነዚህ የምትመለከቷቸው ልጆቼ ናቸው የኔ አደራ ናቸው እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው 25000 ህፃናትን ማገዝ ፈልጋለሁ 25000 አረጋውያንን ማገዝ ፈልጋለሁ አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል ስግጥ ፍምስቱር በኢትዮጵያ ይጀምራል የመጀመሪያው እንግዲህ አዲስ አበባ ይሆናል የኔ ዓላማ የእናንተ ኮንፊደንስ መገንባት ማንንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው ቲክቶክን እንድታሸንፉ ነው ስግጥ ፍምስቱር ጠብቁ ወዳችኋለሁ ቴንክ ዩ ሶ ማች ማርያም ስሟን እጠራለሁ ሁሌም ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም ሁሌም ምላሴ ላይ ያለች ሳልዋሽ ነው እምናገረው እቆምላታለሁ እሷ ነች እዚህ ደረጃ ያደረሰችኝ ማርያም እላለሁ ሁሌም ማርያምን ደስ ብሎኛል ስላሸነፍኩኝ ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ እግዚአብሔር የተመሰገነ ይሁን ማርያም አመሰግንሻለሁ እናመሰግናለን አዶናይ የታባቱ ኦኬ በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ እዚህ ናፒ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ ናፒ ናቢ የታባቱ ና ወንድሜ ጀግና ኑ አንድ ነገር ልንገራችሁ ስለ ናፒ ማለት ነው ስለ ናፒ አንድ ነገር ልንገራችሁ ሁሌም ናፒ ስል ሰምታችሁኝ ታውቃላችሁ እንግዲህ ናፒ ማለት እሱ ነው ወንድሜ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናፒ ነው ጀግና ነው ትልቅ ደረጃ ይደርሳል ከዚህ በላይ ትደርሳለህ የምትናገረው ነገር ካለ እስቲ ናፒ በጣም ደስ ብሎኛል ሰው እዚህ መቆም አልመሰለኝም የእውነት በጣም ቃላት ለጠረኝ በጣም ነው ደስ የሚለው ወንድማማችነት እንወዳቸዋለን አንድ ነገር አለኝ እዚህ በኩል ምናገራችሁ ሁላችሁንም እኛ ይሄ ሁሉ አዶናይ ለምን ወሰደ ሳይሆን አዶናይ የምንም ሀገር ተወላጅ ሊሆን ይችላል ግን ዜግነቱ ካናዳዊ ነው ስለዚህ ኢንተርቪውን ሰምታችሁ ከሆነ አሜሪካን መጀመሪያ ያመጣው ከአሜሪካ ስላልተሳካለት ወዴት ነው ሄደው ወደ ካናዳ ሄዶ የካናዳ ዜግነት ወስዷል ስለዚህ የካናዳ ዜግነት ከወሰደ የዛን ሀገር ኢትዮጵያ ላይ የሚደረገው የትኛው ውድድር አይመለከተውም ማለት ነው ምክንያቱም ቲክታክ አዋርድ ያደረገው የምንድነው የኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ በመላው ኢትዮጵያ ያሉ የቲክታክ
አዋርድ ብሎ ነው የጠራው። ስለዚህ አዶናይ የምንድን ዜግነት ነው ካለች ካናዳዊ። ስለዚህ እኔ የአሜሪካ ፓስፖርት ነው ያለኝ፣ አሜሪካዊ ነኝ፣ በትውልድ ነው ኢትዮጵያዊ ነኝ፣ ሀገሬን ክጃለሁ። ስለዚህ ኢትዮጵያ ውስጥ መጥቼ የወጣቱን እድል መጋፋት የለብኝም። ያ ነው ልነግራቸው ነው። የወጣቱን እድል ኢትዮጵያ ውስጥ ያለ እየተጣጣረ ያለ ለማደግ ራሱን ለመለወጥ እየለፋ ያለ እየደከመ ያለ ሀገሬ ላይ ለፍቼ አሸናፊ ሆናለሁ የሚለውን የወጣቱን ተስፋ ማጨለም የለብኝም ነው። ስለዚህ እኔ አቡ ትናንት መድረክ ላይ ወጥቶ አዶናይ እንዲደበድበው ነበር። 2 ቪዲዮ ነው ማስደምጣችሁ። የመጀመሪያውን ተመልከቱት። ሁለተኛውን ቪዲዮ ተመልከቱት። አዩትም ይቦለካል። አራዳ ልጅ አዩትም ይቦለካል። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አዶናይ ይችላል፣ ይችላል አዶናይ ይችላል፣ ይችላል አዶናይ ይችላል ነገር ማለት ከዛና ከዚህ እያባዳችሁ ልጁን ከማይሆን ሰዎች ጋር ለማጣላት ምናምን በጣም እየጣራችሁ ነው። የለም ጋይስ እኛ ቤት አዶናይ ቤት በፍቅር ነው ሁሉም ነገር። ልጁ ፍቅሩ ነው ሊገልጽለት የወጣው። እሺ እንወዳለን አቡዬ። ቪዲዮ ላስደምጣችኋ። ያንን ሁሉ አሽቃብጣችሁ አዶናይ በስቴጁ ቴንኪው እንኳን ሳይላችሁ ቪዲዮ የሰራችሁ ፎሎወርሱን ሳያመሰግን ወረደ ከስቴጅ። ዩቲናስ ግን ፎሎወሮቿን አመሰገነች ነው ያላችሁ። እኛ ነን እሱን ማመስገን ያለብን፣ እሱ እኛን ማመስገን የለበትም። ምክንያቱም እኛ በእሱ ምክንያት ከመጥፎ ሱሳችን ስለተለቀቅን። በተጨማሪም ቪዲዮ ነው አዶናይ በመጀመሪያ እንኳን ደስ አለ። በማሸነፍ ምን ተሰማ? በጣም ደስ ብሎኛል። ደስታ በጣም ፈልገው መልእክት ካለ እወዳቸዋለሁ። ሁላችሁም ከጎኔ ለቆማችሁ እወዳቸዋለሁ። አባቴ፣ እናቴ፣ ቤተሰቦቼ ሁላችሁም ስለተማመናችሁብኝ አመሰግናለሁ። ጓደኞቼ ሁላችሁም አመሰግናለሁ። የኢትዮጵያ ሕዝብ አመሰግናለሁ። ሳይደክማችሁ ቪዲዮ ለሰራችሁ ስለኔ በጣም አመሰግናችኋለሁ። አሪፍ ሚሞች ለሰራችሁ አመሰግናችኋለሁ። ለመረጣችሁ፣ ኮሜንት ላደረጋችሁ፣ ላይክ ላደረጋችሁ፣ ሼር ሪፖስት ላደረጋችሁ ሁላችሁም ከልቤ ነው የምወዳችሁ። እንግዲህ እኔ ሁሌም ስህተት አልሰራም ማለት ነው። ስህተት የምሰራባቸው ጊዜያቶች ሊኖሩ ይችላሉ። ያጠፋው ከመሰላችሁ በጣም ይቅርታ አድርጉልኝ። እወዳችኋለሁ። ፍቅር ነው የምፈልገው፣ ሰላምን ነው የምፈልገው፣ መከባበርን ነው የምፈልገው። እወዳችኋለሁ። እግዚአብሔር ይመስገን። እናመሰግናለን።